ተመልካቾቻችን የመሴሾ ነው። መሴሾ በአባይ ቲቪና በመሴሾ ዩቲዩብ ቻናል የሚተላለፍ የምሽት የመዝናኛ ፕሮግራም ነው። ቀጣው ፕሮግራማችን እንግዳ ፕሮግራም ይሆናል። ዛሬ አሪፍ እናትና ልጅ ጋብዤላችኋለሁ። ዊንታና ይልማና ኢናኤል ይባላሉ። ያው ዊንታና እንደምታውቋት በማህበራዊ ሚዲያ በተለይ በወንድና ሴት ግንኙነት ወይም በጾታዊ ጉዳዮች ዙሪያ በድብቅ የሚታሰቡትን በግልጽ በማውራት ትታወቃለች። በ21 ዓመቷ የወለደቻት ልጅን በቅርበትና በነፃነት አሳድጋታለች። በጣም ለየት ያለ አቀራረብ አላቸው። በቅርቡም ደግሞ አዲስ ፕሮግራም ጀምረዋል እናትና ልጅ። እስቲ ስለ ስራቸው ላወጋቸው፣ ስለ ህይወታቸውም ላወጋቸው ዛሬ የመሴሾ የክብር እንግዳ አድርጌያቸዋለሁ። በክብር ተቀበሉ። በክብር ዊንታና እንዴት ነሽ? ደህና ነሽ? ሁሉ ሰላም? ኢናኤል ዌልካም ጉድ በርዝዴይ። ዊንታና ኢና እንኳን ደህና መጣችሁ። እንኳን ደህና ቆየህ። ቆይ እህታማሞች ናችሁ ወይስ ጓደኛሞች ናችሁ? እናትና ልጅ ነን። ግን እናትና ልጅ ይመስላሉ። በፍጹም አመቱ ነው። ኩያዎች እኮ የምትመስሉት። አይ ነው ደረሰችብኝ። ምንድን ነው እንደዚህ ልጅ ያደረግሽ አንቺ? እኔ ጸጋ ነው። አይ እኔ አንቺን እኮ ሳይ ጊዜ ምን ነው በልጅነቴ በወለድኩ እላለሁ አይደለም። ብዙ ልጅ አልነበርኩም። 21 ዓመቴ ነው እና በ21 ዓመት በወልድ እኮ ነው የሚበልጥ ሰው ነበር የማውቀው። ሞልደው አክቹሊ እንደዚህ በቤተሰብም ቶሎ ትልቅ እያልነው ማለት እኔ እንኳን በ33 ዓመቴ ወልጄው አሁን 15 ዓመቱ ነው። ሂውጅ ነው። ዋው ደስ ይላል እኮ እንደዚህ እኮ እያሲው። አዎ ግን ደግሞ በ20 በብቴ በወልዶ አስቢ 20 ዓመት ብትወልዶ አትሆን ነበር። ከላይ ቆሞ ነበር። አንቺ ሳይቀር አደረጋች። አይ አሪፍ ነው ለመጣለት ደስ ይላል። አሁን አንቺ በስንት ዓመትሽ ነው ልሻት? በ21 ዓመትሽ። በጣም ጩጬ ነበርሽ እኮ ማለት ነው። 21 ነበርኩ። አዎ ያን ጊዜ በ21 ዓመት እናት መሆን ምን ያህል ፈታኝ ነበር? በጣም ከባድ ነው ማለት ይሄ አግብቼ ቤተሰብ የመመስረት ምናምን እቅድ ኖሮኝ አልነበረም። የኔ ቤተሰቦች ብሬክ አፕ ሲያደርጉ በቃ ከዛ መራቅ ስለፈለኩኝ የራሴን ቤተሰብ መሰረትኩ ማለት ነው። እና ወዳር የገፋሽ አንቺ እናትና አባት መፋታት ነው? አዎ እንጂ በቃ አሁን ታይሜ ነው ምናምን ብዬ አይደለም። እና በጣም ከባድ ነበር። ምን አጋጠመሽ አንሳት እንደወለድሽ? ግራ ገባኝ። ምንድነው ማረጋት ማለት እናት መሆን በጣም ከባድ ነው። እና በጣም ከበደኝ። በቃ ጌታ ሆይ እንደው አምነህን የሰጠኸኝ ምናምን ሁሉ ነበር። ማለት ከሷ አባት ጋር በፍቅር ነው የጀመርሽ? እንዴት ፍቅር ጀመርሽ አንሳ በልጅነት? ያን ሰዓት ስራ ገና የስራ ህይወትን እያየሁት ነበረ። ለሱም አዲስ ነኝ። ከዛ ደግሞ ልክ እነሱ ብሬክ አፕ ሲያደርጉ ቤት ውስጥ የሆነ የሚጨንቅ ነገር ይፈጠራል እና ከዛ ማምለጥ ስለምፈልግ የምሄደው በቃ የምስቅበት የሚወዱኝ ሰዎች ያሉበት ቦታ ነው። ከዛ በቃ ያኛው ኤንቫይሮንመንት እንዲቀጥል ስለፈለኩኝ አብረን መኖር ጀመርን ማለት ነው። ከዛ በኋላ ልጅ ስወልድ በጣም ነው የፈራሁት። መጀመሪያ እርጉዝ ስሆን ለእህቴ ነው የነገርኳት እና ደነገጠች እሷም። እና ምንድነው እችልበታለሁ ግን ምንድነው አይተሻለኝ አለች። ከዛ በቃ የእግዚአብሔር ስጦታ ስለሆነች በሚል መንገድ አደገች። ኦኬ ከዛ በኋላ ምን ያህል ጊዜ አብራችሁ ቆያችሁ? ብዙ አልቆየንም፣ አመትም አልቆየንም። ቢካዝ እኔ ደስተኛ አልነበርኩም እዛ ህይወት ውስጥ። በቃ እንዳልኩት ያ ግፊት ስለሆነ ያስገባኝ ሳይ በየቀኑ እሷን ማየት ነው እንጂ የሚያስደስተኝ ሁኔታው ደስተኛ አላደረገኝም። ስለዚህ ኖ እንደዚህ ደስተኛ ሳልሆንማ ልጅ አላሳድግም ብዬ ወጣሁ። ወደ እናትሽ ቤት? ወደ እናቴ። እና ከእህቶችሽ ጋር ከእናትሽ ጋር ቀላቀልሻት? እና በቃ እዛ ቢያንስ እንስቃለን። እዛ አያትና እናት ቤት አደገች። እናቴም እየተንከባከበቻት እህቶቼም እያቀበጧት ምናምን በቃ አደገች። አሁን ልጅ ስታይ ምን ይሰማሽ? በጣም ነው ደስ የሚለኝ እውነት። እኔ አንዳንዴ አላምንም የኔ ልጅ ናት ነው ብለው። በጣም ኩያሽ? እግዚአብሔር ይመስገን። ምን ያላኮራሻል? በጣም ነው የምኮራው። በጣም ነው የምደሰተው በእውነት። ደግሞ በጣም ስዊት ነች፣ ቁም ነገረኛ ናት። እምልሽ አሁን ያንቺ የልጅ አስተዳደግ ከሌላው በምንድን ነው የሚለየው ማለት እንችላለን?
ወል ብዙ ሰዎች ይገረማሉ። አሁን እናትና ልጆች አሉ ጋር ካንቺ በተለይ የሚለዩ ከሌላ የሚለዩ እኔ በነፃነት ነው ያሳደግኳት። ተመታ አታውቅም። ይሄ ቅጣት ማስፈራሪያ ምናምን የሚባል ነገር የለም። ልጅ እያለች ታይማታ አስገባታለሁ ስታጠፋ ይቅርታ ብላ ትወጣለች። ከዛ በኋላ ግን በንግግር ነው። ኢቭን አንዳንዴ ጮክ ብዬ እንኳን ከተቆጣው ለምን ትጮያለሽ አስረጅኝ ነው የምትለኝ እንጂ ይሄ ቁጣ ምናምን አትሰማም። አይ የለም አንቺ ብለሽ ቁንጥጥ የለም ወይ ቁንጥጥ ተቆንጥሽ አታውቂም። እና ደግሞ እሷም በጣም አስቸጋሪ አይደለችም። አይ ቲንክ ኮሙኒኬት ስለምናረግም ነው መሰለኝ። ይሄ አይሆንም ካልኳት ለምን አይሆንም ነው የምትለኝ። በዚህ ምክንያት አይሆንም እላታለሁ። በቃ ትተዋለች። ስለዚህ እህትሽ የሆነች አደገች። እህት ሆና አደገች። በጣም ተቀራረብን። አብረን ነው የምንተኛው፣ አብረን ነው የምንውለው ማለት። ስራዬም ደግሞ ብዙ ጊዜ ከቤት ስለማያስወጣኝ የተመቸኝ እሱ ነው። ከሷ ጋር ሰፊ ጊዜ አግኝቻለሁ። ይገርማል። አሁን እናትና ልጅ ከመሆናችሁ ባሻገር ጓደኛሞች እንደዚህ መሆናችሁ ምንድነው ጥቅሙ? ዋው ለኔ ነው የጠቀመኝ በጣም። እኔ ጓደኛ የለኝም። ድሮም እንደዚህ ጓደኛ ማበዛ ምናምን አይደለሁም። እና በጣም ትመክረኛለች። በፍቅር ነው የምትመክረኝ። በቃ ይሄ አይጠቅምሽም ይሄ ይጠቅምሻል የምትለኝ እሷ ናት። እኔም ደግሞ ኃላፊነት ይሰማኛል። ይሄ ዝም ብዬ ደስ ብሎኝ የማደርገው ነገር የለም። እሷን አማክሬ መልካም ነው አይደለም ተባብለን ነው የምናደርገው። በእውነት የልጅ መካሪ በጣም እድለኛ ነኝ። ልጅ አሁን ካንቺ የምትደብቀው ነገር ምንም የለም። አንድ ምደብቅ ያለ ምንም የለም። ሁሉ ነገር ስለዚህ ስበርስ መካከራላችሁ፣ ትነጋገራላችሁ፣ በግልጽ ትወያያላችሁ። ሁሉም ነገር ነው ማለት ሁሉም እናትና ልጅ ግን እንደናንተ ቢሆን ጥሩ ነበር። ሞራስቷቸውስ አሁን ስለ እንግዲህ ልጅቷ 18 ዓመት ነው። አሁን ዩኒታና 38 ሆነች ማለት ነው። 38 በ21 18 አይደል? አጠቃላይ ስለ ፍቅር ግንኙነት ምሰጫት ምክር አለ። አሁን አንቺ በእንግዲህ እየደረሰች ነው። አዎ ምሰጫት ትልቁ ምክር ምንድን ነው? ምሰጣት ትልቁ ምክር ራሷን እንድታከብር ነው። በምንም ሁኔታ ውስጥ የሚወዳት ኖረም አልኖረም እግዚአብሔር ያከበራትን ያህል ራሷን እንድታከብር። ሰዎች አሁን አብራችሁ ስትሄዱ ምንድነው የሚሏችሁ? እህታማችሁ ወይስ ጓደኛማችሁ? ምን ይሰማሻል? እህታማችሁ ድሮ እንትን ነበረ። ኧረ እናቴ ናት ትላለች ልጅ ሆና። አንቺ እኮ ራስሽ ልጅ ነሽ ሲሉኝ ኧረ ልጅ አይደለችም 30 ዓመቷ ነው ትላለች። አሁን እህታማችሁ ስትባይ ምንድነው የሚሰማሻል? በጣም ደስ ይሻላል። ዊንታናስ በጣም ነው የምደሰተው በእውነት። በጣም ይገርማል እኮ ከእሷ በኋላ አሁን አንዲት ልጅ ወልደሻል። ሌላ እህት አግኝታለች። እናት ሆናለች ኦልሞስት። እሷም በጣም ነው የምትንከባከባት። ያው ሁለተኛ እንግዲህ ከስንት ዓመት በኋላ ነው ያገባሽው ማለት ነው? ዋው ከ17 ዓመት በኋላ በ37 ዓመትሽ ማለት ነው። አንድ ዓመትሽ ካገባሽ ያገባሽው መምህርሽን ነው? የቀድሞ መምህርሽን ነው? የኮሌጅ መምህሬ። የኮሌጅ ነው እንዴ? ኮሌጅ ተማርሽ? እስቲ እንዴት ነው ከመምህር ጋር ያኔ 19 ዓመቴ ነበረ፣ እሱ 37 ዓመቱ ነበር ስንተዋወቅ። መምህሬ ነበር። ጓደኞቼ በጣም ነበር የሚናደዱብኝ። ማለት እኛ ኩዮችሽ እያለን የምን አስተማሪ ላይ ወደድኩት ምናምን ማለት ነው አርሽ ቁጭ ይሆናል። ከዛ ግን እሱም ከኛ ጋር ብዙ ይቀራረባል። ሻይ ቡና እንላለን። ትምህርት የሚያስተማረን ቱ ጋይዲንግ ነበር የምንማረውና ሞር ኮሙኒኬሽን ስለሚፈልግ በግልም እናወራለን አንድ ላይ። በቃ አብረህን ሻይ ጠጣ ምናምን እንለው ነበረ። ከሌሎቹ መምህሮች እሱ ቀለል ይለናል። አይ ቲንክ በዛ ምክንያት ነው የተቀራረብነው። ብዙ ማውራት ጀመርን ምናምንና ከዛ ተቀራረብን። ፈተና ላይ ወረቀት ላይ ምናምን እየጻፍኩ መስጠት ጀመርኩ ማለት ነው። ምን እያልሽ? ፈተናው ቀላል ነበር። ቴንኪው ላለው። ከዛ ደግሞ ቀንህ መልካም ይሁን ላለው ማለት ነገር ምን ወደሽ ነው ዝም ብለሽ ነው? ወድጆ ነበር ያኔማ።
ድፍረቱን ኬታ መጣሽ እንዳትለኝ። አይ ቲንክ ይሄ ነፃ የምንሆንበት ጊዜ አለ አይደለ? ቤት ውስጥ በጣም በቁጥጥር አድገህ ከዛ ኮሌጅ ላይ የሆነ ነፃነት ይሰማናል። አይ ቲንክ እሱ ነው ደፋር ያደረገኝ እና መጻፍም ስለምወድ ግጥም ምናምን መጻፍ ስለምወድ ያችን ታለንቲን ተጠቅሜ ኮሌጅ እያልሽ እኮ ሰው ወልሻል? አይ አልወለድሽም። ኦኬ ሳሶጃት ነው እንደ መምህርሽ ነው ወደድሽው? አዎ ድሮ እኮ ነው ከሱ ጋር የምንተዋወቀው 19 ዓመቴ ነበረ። ከዛ በኋላ ከሱ ጋር ተለያይተን፣ ምክንያቱም ልጅ ነኝ አስቸጋሪ ነኝ፣ አንዴ ስልክ አላነሳም፣ አንዴ ጓደኛ በዛለው ምናምን እና እደጊ ምናምን ብሎ ተወኝ ማለት ነው። አንቺ በመሃል ከዚህኛው ልጅ ጋር ተገናኝሽ ነች ልጅ ተወለደች? አዎ ተወለደች። ከዛ እሷም ልጅ ሆና እንደዋወል ነበር። ሃይ ሰላም ነው ወይ ምናምን እንባባል ነበር። ከዛ ለረጅም ዓመታት ተጠፋፋን ማለት ነው። አሁን ሶሻል ሚዲያ ላይ መስራት ከጀመርኩ በኋላ ነው እሱም ማየት ሲጀምር 1-2 ቦታ ስለሱ አውርቻለሁ ኢንተርቪው ላይ። ከዛ ደወለልኝ ማለት ነው። እስካሁን አላገባሽም? አንተስ? እኔም አላገባውም። በቃ ለምን አንገባ? ከዛ በቃ ማውራት ጀመርን። 3 ወር አልሞላንም ማለት እናወራ። ታውቂ ነበር እያንዳንዱ ነገር ታውቂያለሽ? ከዛ በ16 ዓመት ከ16 ዓመት በኋላ ተጋባችሁ? አዎ ተጋባን ማለት ነው። እሺ የሰርጉ ፎቶግራፍ እንዴው እሺ ያው እንግዲህ እሱ መምህር ስለሆነ ተለቅ ይላል። ትልቅ ነው። በስንት ዓመት ነው ይበልጥሽ? በ17 ዓመት ወይ 18 ዓመት ይበልጠኛል። ብዙ አራቻ ጋብቻ የሚባል አይደለም። ብዙ አይደለም አይደለም። ግን እኔ ድሮም ጓደኛም ሲይዝ ታላቆቼ ሲሆኑ ደስ ይለኛል። ትልቅ ሰው ደስ ይለኛል ማለት ማቹር ያደረገ ሰው ንግግሩ ደስ የሚል የሆነ በቃ እንደሱ ደስ ይለኛል። እህቶቼ እንደውም ይቀልዱብኝ ነበረ ሽበት ምናምን ጣል ያደረገበት ሰው ሲያዩ ጓደኛ የሚሆንሽ እንጥበብሽ። በእውነት ስለዚህ ጓደኞችሽም ተለቅ ያሉ ነበሩ? ተለቅ ያሉ ናቸው። ለነገሩ ተለቅ ብለሽ ስላገባሽ አንቺ ያን ያህል የእድሜ ልዩነቱ ብዙ አይደለም። አርሊ ቢሆን ነበር ችግሩ። በጣም ልጅ ሆኜ ቢሆን ኦፍኮርስ። አሁን ግን ማቹር አድርገሻል። ልዩነታችሁ ብዙ ይሰፋል። ብዙ አይደለም። ስለዚህ ከኢና ጋር የተነሳችው ፎቶግራፍ ደግሞ አብረው አለ። ፎቶ ስንነሳ አብራል። በጣም ደስ ስላላችሁ። ስለዚህ ሻማ ያዝ ነበረች ነው ወይስ ሚዜ? ኢና ሚዜ ነበረች? ፕሮቶኮል ኤቭሪቲንግ ነበረች እሷ። ሁሉም ነገር የምታስተካክለው እሷ ነበረች። አይ በጣም ደስ ይላል። ስለዚህ በእድሜ ልዩነታችሁ ምክንያት አሁን የተሰማሽ አስቂኝ አስተያየት አለ በእኔና በሱ? መጀመሪያ ስናወራ ወይ ስንስቅ ምናምን የነበረን ኮሚኒኬሽን እና ከዛ ትዳር ውስጥ ያለው ነገር ይለያያል። እሱ ፎርማል ሆነ፣ እኛ በጣም እንስቃለን ምናምን፣ ትንንሽ ሲሊ ነገር ያስቀናል። ፍልቅልቅ ያለ ቤተሰብ ውስጥ ያደግሽው? አዎ። እሱ ደግሞ ብዙ ነገር አያስቀውም። እኛ ስንስቅ ራሱ ሞኝ ናችሁ ይለናል። ስለዚህ አሁን አሪፍ ትዳር ሆኗል። መልካም ነው፣ እግዚአብሔር ይመስገን። አንዲት ልጅ መጣለች። ማነው ስሟ? አሜን መጣለች። እሷም እህት አግኝታለች። ኦፍ ኮርስ። አይ ደስ ይላል። ከልጅነት ትንሽ ገና ወጣት እያለሽ ከምታስቢው ሰው ጋር በጋብቻው መጣመር በጣም እንግዲህ እህሏሽ እሱ ሆነ ማለት ነው። እግዚአብሔር ፈቃዱ። ምክንያቱም ይሄ ከ16 ዓመት ትውውቅ በኋላ መጋባት ይሄን ለአንቺ ብሎት እኮ ነው ይሄን ያላመት ያቆየው እሱ አይደለ? ማን ነበር ወንድማች ስሙ? ጽኑ ሰላምታ ይድረስ። ለቤት እመጣለሁ አንድ ቀን። ጽኑም ለራሱ የቀድሞ ተማሪውን ጠብቆ ማግባቱ ደስ አይል? ለጽኑ እሺ ወደ ኢና ልምጣ እስቲ። አሁን ዊንታና እናቴ ነው ወይስ ጓደኛዬ ነው ማለት ነው የሚቀልሽ? እናቴ እናትሽ ነው? እንደ ጓደኛዬ ኦፕኖኛ አወራታለሁ፣ ግን እናቴ ነች። ግን እንደው ለሰው ስታወሪ እናቴ ነው አሁን የምትይው? ጓደኛዬ ሳይቀልሽ አሁን አይቀልም? ማን ያምንሻል? አይ እኔ እናቴ ነው ደስ የሚለኝ። እናትሽ ነው? ኦኬ እሺ። አሁን ጓደኞችሽ ዊንታናን ሲያው ምን ይላሉ? አብረው በቃ ያንቺ ጓደኞች የቅርብ ጓደኞች ኦፕን ሆነ ነው የሚያወሩሽ። እነሱ ራሱ መጀመሪያ ሊደነግጡ ነበር። እሷን ሳወራት ጥያቄ ስጠይቃት እንደ እናትሽ ነው የምጠይቂው ይሉኛል። ከሆነ ሰዓት በኋላ ግን እነሱ ምንም ነገር ያወሩሻል አይደለ? ከዛ ኦፕን ሆኑ። ከጓደኞቼ ጋር ራሱ በጣም ክሎዝ ነች። ሰው ይቺ እናትሽ ናት እንዴ ምናምን ብለው አይደነቁ?
መጀመሪያ ላይ ነበር። መጀመሪያ ላይ ትምህርት ቤት ራሱ ጋር አያምኑም ነበር። ትምህርት ቤት የትም የሄድንበት ቦታ እናቴ እንደሆነች አያምኑም ነበር። ልክ አሁን ላይ ግን ሞር ሲያውቋት ሞር አንቺን ሳወራሽ እነሱም ከእሷ ጋር ሞር ክሎስ ሆኑ። ለእናትሽ የማትነግሪው ሚስጥር የለም? የለም። እንደው አንድ የደበቅሽ ነገር? ቴክስቶችን ታውቃለች፣ ኤቭሪቲንግ ታውቃለች፣ ሁሉ ነገር ትነግረኛለች። አንድ ድብቅ የሚደረግ ነገር እኮ አለ። ማለት እሷ ቅድም የመከረችሽ ነገር አለ፣ የምትመክርሽ እንደው ምናልባት አንቺ በአይምሮች የምታስታውሽው ምክር አለ? እሷ ስለ ፍቅር የሰጠችሽ ምክር? ሁሉም አንድ ላይ የራስሽን ወርዝሽን እወቂ ነው። ማንም ቢመጣ ምንም ቢያደርግ ምናምን ወርዝሽን እወቂ እንደን ሁሉም ይደርሳል። ላይክ ምንም ቢያደርግልሽ ዩ ማተር፣ ከሁሉም በላይ አንቺ ነሽ ማተር የምታደርጊው። እንደን አንቺ ወርዝሽን ካወቅሽ ኤቭሪቲንግ ይመጣል። ዋጋሽን እወቂ፣ ራስሽን ክብርሽን እወቂ። ኤግዛክትሊ። እኔም ልጆች ክብራችሁን እወቁ። ደስ ይላል። ስለዚህ አሁን ከእናትሽ ጋር እንደዚህ እንደ ጓደኛ እንደ እህት ማውራት የጠቀመሽ ነገር አለ? በጣም ከብዙ ነገር አድናኛለች። እንዴት ነው ከጓደኞቼ ጋር ዝም ብዬ የትም ቦታ አልሄድም። ኢቨን ከጓደኞቼ ጋር ብቻ ሳይሆን የሆነ ቲኔጅ ስትሆን የምታስበው ነገር አለ፣ ቲኔጅ ስትሆን የምታየው ነገር አለ። ግን the fact that እሷ አጠገቤ ሆና that I can talk to her ምንም ነገር ከብዙ ነገር ሴቭ አድርገውኛል። መጥፎም ይሁን ጥሩም ነገር ከብዙ ነገር ሴቭ አድርገውኛል። አሁን አዲሷን እህትሽን ስታገኝ ምን ተሰማሽ? ደስ ብሎኛል። አልቀናሽም? ትንሽ ፍቅርሽን እሷ ስትወስድብሽ ትንሽ ነግሬያት ነበረ። እሷን በትልቁ እንዳትወጃት ብያት ነበረ። ጊዜ ያው ቅድሚያ እሷ ናት እኮ ኦፍኮርስ ከምንም በላይ። ስለዚህ ከዛ በኋላስ? በቃ አሁን በጣም ነው ደስ የሚል አይደል? አይ ነው እንደውም ከኔ በላይ እሷን ነው የምትቀርባት። አሚን። አሁን እኮ ታገኝሽ ጥሩ እኮ ነው። ብቻሽን ነበርሽ? ጥሩ ነበር ብቻዬን መሆኔ። አሁን ማግኘቴም ጥሩ። ግን እሷ እህቶች ጋር ያደግሽው አንቺ፣ እነዛም እኮ እንደ እህቶችሽ ናቸው አይደል? ሁለተኛ በጣም እድለኛ እኮ ነሽ አንቺ። እናትም ነበረሽ ይዛው እንደገና አያትም ነበረሽ። በጣም አያት ደግሞ እንደ እናቱ ነው ያሳደጉሽ አይደል? በጣም እሷ ነች በጣም ቅብጥ አድርጋ ያሳደገች። እውነትሽ ነው። ማን ነበሩ የዩንታን እናት ስማቸው? ምስራቅ፣ ወይዘሮ ምስራቅ። እስቲ ስለ ወይዘሮ ምስራቅ ትንሽ ገለጫቸው እስቲ። እናቴ ነበረች የምትወስደኝ እስከ የሆነ ጊዜ እና የትም ቦታ ስትሄድ ዲዛይን ነው የምትሄደው። ሰፈር ውስጥ ኪስሽ የታለች ነው የሚሏት። ጥላኝ ምንም ነገር አትበላም፣ ምንም አንድ ጉርሻ አትጎርስም። ለቅሶ ቤት ስትሄድ ምግብ ላይ ነው ይዛልኝ የምትመጣ። የትም ስትሄድ ዲዛይን ነው የምትሄደው። አሁን እንደውም አንድ አይደለም የምንኖረው፣ ግን ክሎስ ነው የምንኖርበት ቦታ። ጣዳዊ ማሚ ስላት መጣው ቤትሽ ብላ ቀጥታ ጠዋት ትመጣለች፣ ማታ ትሄዳለች። ያለሷ ምንም ነገር አላደርግም። እኔ ምን ነገር ሳስብ ለሷ ነው የምደውለው። የትም ይዣት መሄዳው፣ የትም ቦታ ከሷ ጋር ነው የምሆነው። ስለዚህ እንደ እናት ነው ያሳደው። አንቺም ሁለት እናት ነው ያለሽ። ለወይዘሮ ምስራቅ ቪቫ ቪቫ ብለናል። አሁን በጣም የሚገርም ልዩነት ነው እናንተ ፎቶግራፍ። አሁን የመጀመሪያውን ፎቶግራፍ ሲኒ እኔ ራሱ ትንሽ ነበርኩ እኮ። አንቺ ራስሽ እንደገና እኮ የምትታዘይልኝ ነው። ነበርሽ በጣም? አዎ በጣም ትንሽ ነበርኩ። አሁን ሳይሆን ነው የሚገርመኝ እንዴት ነው እናቴ ወቁት። ስንት ጊዜ ሆነ? ጊዜ አመት ሞልታታል። አሁን እንደዚህ ታዘለች ልጅ እሺ። ላፎስ ደግሞ ዋው እንደዚህ ነው። ይሄ ልዩነት በቃ አይያት እንዴት ታምራለች ማለት እኔ ገረመኝ። ግን ያንቺ ያናኖር ነው የኔ ያ በቃ ምልሽ ያው ነሽ እኮ። እግዚአብሔር ይመስገን እየሳቅኩኝ ነው በእውነት። እኛ ቤት በቃ ብዙ ዲፊከልት ነገር አሳልፈናል፣ ግን ደግሞ እግዚአብሔር ይመስገን በጣም እንስቃለን፣ ፍቅር አለን፣ አንድነት አለን አይደል? እሱ ነው የጠበቀን ብዬ አምናለሁ። እግዚአብሔር በጣም ነው የሚወደድ። አትሊስት ፍቅራችን እንዳለ እና እንሳቅ ቤት እንሳቅ አንበል። በቃ የቤት የሳቅ ቻሌንጅ ነው ማስጀመር እንዳናረጅ። አንዳንዴ ጎረቤት ሁሉ ይመጣል ማታ ላይ በሰላም ነው ወይስ እኔ እኮ ጸብ መስሎን ምናምን በጣም ነው የምንስቀው። ብዙ ሰው ጎረቤት ሲያልፍ በቃ ይገምታል። ድምጻችን በጣም ይሰማል
ይሄ ስርዓት ምናምን 3 ሰዓት አልፏል ጸጥ በሉ ምናምን የሚባል ነገር የለም። እስክንተኛ ድረስ ማውራት ነው መሳቅ ነው። አንድ ቀን ግን እመጣለሁ ስቃል አብሬ ስቃል። እሺ አሁን በእናንተ እናትና ልጅ ፍቅር ሌሎች እንደዚህ አድርገው እንዲያሳድጉ ምንድነው አንቺ ለሌሎችም ታስተላልፊ ማለት ነው? ለእናቶች እናትነታችሁን ወይም የእናትነት ኢጓችሁን ዋጥ አድርጉና ጓደኛ ለመሆን ሞክሩ ነው የምለው። ብዙ ጊዜ አሁን እሷም ትምህርት ቤት ሲሄድ የሚያጋጥሙኝ እናቶች ሲሪየስ ናቸው። በቃ እንደዚህ መሆን አለበት፣ ውጤት ጥሩ አይደለም ምናምን የሚቆጡ የሚቆጣጠሩ ምናምን ናቸው። እኛ ተቆጣጥረውን አድገን ብዙ ጥፋት አጥፍተናል። ስለዚህ በመቆጣጠር አናድናቸው፣ በፍቅር በመቀራረብ ነው የምናድናቸው። እኔ ልጄን ከብዙ አደጋ ያተረፍኳት ቅርብ ስለሆንኩ ነው ብዬ አምናለሁኝ። አትፈራኝም፣ እንደ ልቧ ታወራኛለች። የሚጎዳትን የሚጠቅማትን እነግራታለሁ። ከባድ ነው ኦፍ ኮርስ ከልጅ ጋር እንዲህ ነው አይደለም መባባል ከባድ ነው ለእናቶች። እናቶኝ ሳስበው ግን ደግሞ እነሱን ለማትረፍ ብዙ የምንውጣው ነገር አለ። የምታወራውም ነገር ኮንፈርት አይሰጥህም። አንዳንዴ እኛ በስርዓት አድገን አሁን እነሱና የእሷ ጓደኞች የሚያሳልፉትን ጊዜ ቀለል አድርጎ ማውራት ይከብዳል። ግን እናት ነኝ፣ በቃ እንድትተርፍልኝ ቅርብ ሆናለሁኝ። ስለዚህ እንደሱ አድርጎ ተበላው። አዎ አንቺስ የምትመክሪው አለ? እናቶች ልጆች ብለሽ ልጆችም ራሱ እኮ አስተዋጽኦ አላቸው። ልጆች ማለት ምንም ቢያስፈራም ግን ክሎስ ሆኑ። መጀመሪያ ግን እናቶች ነው ክሎስ መሆን ያለባቸው ማሳየት ያለባቸው። ኤግዛክትሊ እናቶች ክሎስ ከሆኑ ለልጆች ቀላል ነው ክሎስ መሆን። አንድ ነገር እነግራታለሁ እንደን በዛው እያለ በሳይሩም ግን እንደዚህ ሲያወሩ ተያይ እስቲ ቆይ ከሁለታችሁ ጋፕ ትንሽ ልፍጠርና ስለ ዊንታ እንግዲህ በጣም የታወቅሽው በማህበራዊ ሚዲያ እና በዩቲዩብ ነው። በጣም ለሰው ለማውራት የነውር የሆነውን ድብቅ የሆነውን ግን ሊያደርግ የሚችለውን ነገር በግልጽ በመናገር ትታወቂያለሽ። ስለ ጾታዊ ሁኔታዎች፣ ስለ ወንድና ሴት ግንኙነት በደንብ ስለ ሪሌሽንሺፕ በደንብ ነበር የምታወሪውና አንድ ሰሞን በጣም መነጋገሪያ ነበርሽ። ኦፍ ኮርስ ለኪን ከመጣች እያልኩ ማለት ነው። አይ ኖ እንደዚህ በግልጽ መታወራ ከመጣች ብለውኛል። እኔንም አንቺ ግን እዚህ ሀገር ነው የምትኖሪው? እዚህ ሀገር ነው ነው የፈረንጃት ነው። አይ ኖ ያበሻ ነው። እስቲ ተካትረው እንመለስ አንዱን የመጀመሪያውን። እሺ እኛ ሴቶች ግን አዲስ ወንድ ስንተዋወቅ ለምንድን ነው ችኩል የምንለው? ብዙ የምንሰራው ስህተት አለ። ዛሬ ሴቶች አዲስ ወንድ ሲተዋወቁ የሚሰሩትን ስህተት ነው የምናወራው። ያ ወንዶችም ትዝናኑበታላችሁ ብዬ አስባለሁ። እንዴት ናችሁ? ዊንታና ነኝ ከአዲስ ኢንሳይት። ዛሬ ሴቶች አዲስ ፍቅረኛ ወይም አዲስ ወንድ ማንኛውም ሊሆን ይችላል እኮ ስንቀርብ በጣም ስለምንደሰት የምንሳሳታቸውን ስህተቶች እናወራለን። ደግሞ መሳሳት ግን አይቻልም። አንደኛው ንግግር ላይና ጨዋታ ላይ ብቻ ስለተግባባሹ በጣም የተዋደዳችሁ ይመስልሻል? ይሄ ትልቅ ስህተት ነው። ከማንኛውም ሰው ጋር ልንግባባ እንችላለን። አንድ አይነት አመለካከት ላይኖረን ይችላል። አስተሳሰባችን አንድ አይነት ላይሆን ይችላል። ፍቅርም ላይኖረን ይችላል። ግንኙነቱ ሊቀጥልም ላይቀጥልም ይችላል። መግባባት ብቻውን ፍቅረኛ መያዝ አይደለም። ስለዚህ አትደሰቺ። ጨዋታውን ኢንጆይ አድርጊው። መጫወት አሪፍ ነገር ነው። ስለ ብዙ ነገር ደግሞ እንድታቂ ይረዳሻል። ከሰዎች ጋር ያለሽ ደግሞ ቀለል ያለ ግንኙነት ተወዳጅ ያደርግሻል። ግን አሁንም ቢሆን አትቸኩይ። መግባባት ብቻ ነው። ወደ ሌላ ትርጉም አትስጩ። ሴቶች ብዙ ጊዜ በኮድ የምናስበው ነገር አለ። አይ እንደዚህ ካለኝ እንደዚህ ማለቱ ነው፣ ካልደወለ እንድደውልለት ፈልጎ ነው አትበይ። ወንዶች ከፈለጉን ቀጥታ ነው የሚናገሩት፣ ወይም ቀጥታ አክሽናቸው ያሳያል። ምንም የተወሳሰበ ነገር የላቸው። ስለዚህ አንቺም አታወሳስቢው፣ አትቸኩይ። ዝም ብለሽ ጨዋታውን እንጆይ አድርገሽ ቻው በይው። የሚቀጥለውን ግንኙነት ራሱ ይነግርሻል። አሁን እንደዚህ በጣም በግልጽ ለመናገር ያው አንዳንዶቹ ለሚዲያ ለሜንስትሪም ሚዲያ አይሆኑም። በእርግጥ በግልጽ ለመናገር መነሻ የሆኑ ምክንያቶች ምንድን ናቸው? እንደዚህ ግልጽ ለመናገር መነሻ የሆነኝ የራሴ ህይወት ነው። እኔ ሳድግ በጣም በቁጥጥር ነው ያደግኩት፣ ግን ያላጠፋው ጥፋት የለም። አልነግርህም እንጂ እና ጓደኞቼንም ሳያቸው በጣም ጥብቅ ነው ቤተሰቦች። በቃ ተደብቀን ነው ብዙ ነገር የምናደርገው። ስለዚህ ባህል እንላለን፣ ቤተሰብ አያዋራህም፣ ትምህርት ቤት አይወራም። ኢቨን ስለ ጾታ እንኳን ትምህርት ሲሰጠን ሁላችንም እናፍራለን።
ስቀን እናልፋለን። አስተማሪው ያፍራል፣ አያወራንም። ማን ነው የሚያተርፈን? ከዛ ደግሞ ከክላስ ስንወጣ የምንፈልገው መተያየት ነው። ሴቷም ወንድ ታያለች፣ ወንዱም ሴት ያያል ምናምን። ከዛ የሚደረገው ነገር በጣም ያሳፍራል፣ በቃ ያስደነግጣል። እና ወላጅ ሆነ ስታስበው ልጆችህ የሚውሉበት ቦታ በጣም አደገኛ ነው። ስለዚህ ለምንድን ነው የሚደበቀው? ተደብቆ ወይም ባህል ብለን ብዙ ነገራችንን ነውር ብለን ጸጥ ብለን፣ ግን ልጆቹ ከመጥፋት አልዳኑ፣ እኛም ከመጥፋት አልዳንም። ስለዚህ ቢያንስ ኦፍኮርስ ባህል ነው የሚያስተምር ነገር ግን መሻሻል አለበት ብዬ አምናለሁኝ። ስለዚህ አንዳንዱ ነገር ቢነገርም ይሻላል፣ ሰው ይተርፋል። እኔ እንደጀመርኩኝ ብዙ ሰዎች ደንግጠው ነበር። አንቺ ግን እዚህ ሀገር ነው የምትኖሪው፣ ቤተሰብ የለሽም፣ ምን አይነት ወሬ ነው የምታወሪው? በቃ ባህላችን ልታበላሽ ነው የመጣሽው ምናምን ብዙ ያሉኝ ነገር አለ። ግን ከጊዜ ብዛት እንኳን መጣሽ እንኳን አወራሽው፣ ይህንን ነገር ያወራን ሰው የለም። ብዙ ሰዎች ነው ያሉኝ። ብዙ እኮ በትዳር ላይም ፍች የሚፈጠረው መፍረስ የሚያጋጥመው በግልጽም ካለማውራት ነው። ሁላችንም የምናድገው እያፈርን ነው። ትዳር ውስጥም ገብተን ከማን ጋር እናወራለን? እሱም ያፍራል፣ እሷም ታፍራለች። ብዙ አለመግባባቶች ይፈጠራሉ። ብዙ ትዳሮች የሚፈርሱት ባለማውራት ነው። ቀላል የሚባል ነገር ግን ትዳር ያፈርሳል። እና አሁን ከሄድት ነው ይህን ድፍረት ያመጣሽው? ከአስተዳደግ ነው? አስተዳደግ ነው ብዬ አምናለሁኝ። ብዙም ቁጥጥርም ቢኖር ግን ነገሮች ላይ እንደዚህ ነፃነት ላይ ብዙ አይደለንም። ማለት የሚያስፈራ ነገር የለው፣ እናወራለን። እኛ ከአባታችን ጋር ሙቪ እናይ ነበር፣ ሮማንስ ፊልም እናያለን፣ የፋሚሊ ፊልም እናያለን እና ብዙ አልጨነቅም ነበር አስተዳደግ ላይ። አሁን ብዙ ጊዜ ስትመክሪ እንግዲህ ሴቶች እንደዚህ አታደርጉ፣ ወንዶች ደግሞ እንደዚህ ማድረግ አለባችሁ፣ ይሄ ወንዶች ይሄን አታደርጉ ምናምን ስትይ ነበር። እንደዚህ ማድረግ አለባቸው ምናምን የሆነ ነገር ስትይ ነበር በዚህ ማለት እና አሁን አንቺ ደግሞ ትዳርሽ እና የምትመክሪው ነገርና የትዳር ስትይ ልዩነት አለው ወይስ እንደጠበቅሽው አገኘሽው? እንደጠበቅኩት አይደለም። ኦፍ ኮርስ አሁንም እላለሁ ወሬውና እንደ ምክር አይቀልም፣ መኖር እንደ ምክር አይቀልም። ቢካዝ ስትመክር ትክክለኛውን ነገር ያነበብከውንም ያሳለፍከውንም ትመክራለህ። ግን እኔ ሁሉንም ነገር አደርገዋለሁ ወይም የኔ ህይወት እንደሱ ቀላል ይሆናል ብዬ ኢማጂን አላደርግም። ስገባም እንደሱ አልቀለለኝም። በየቀኑ ትምህርት ይፈልጋል፣ በየቀኑ ራስን ማዳበር ይፈልጋል። እንደው ካልሽው ከተናገርሽው ነገር ትዳር ላይ ተቃራኒ ሆኖ ያገኘሽው ነገር ምንድን? መታገስ፣ ነገሮችን በትዕግስት ማሳለፍ ወይም እንዳላዩ ማለፍ ምናምን ብዬ እንዳላዩ ማለፍ በጣም ከባድ ነው። ያወቅሽ ነገሩን? አዎ በጣም ይከብዳል። ይሄ በቃ ማንነትህን ትውት አድርገህ አይ ትዳሩ የሚፈልገው እንደዚህ አይነት ፐርሰናሊቲ ነው ምናምን ብሎ ራስን ሼፕ ማድረግ በጥሮሽ ጋር ይጋጫል፣ በጣም ይጋጫል። እና ከራስህ ጋር ነው መጀመሪያ ፋይት የምታደርገው። ግን እንደዚህ አይነት ነገሮች እውቀቶች ምናምን በማንበብ ታነቢያለሽ ወይስ እንደው? ኦፍ ኮርስ ስሰራም ብዙ ማንበብ ይጠበቅብኝ ነበረ። ሰውም የራሱን ኬዝ ይነግረኛል፣ በዛ ላይ ማንበብ አለብኝ። ብዙ ሰዎችን ኤክስፒሪየንስ መጠየቅ አለብኝ። ግን በጣም ብታነብም የራስ ሲሆን በጣም ይከብዳል። አሁን አንቺ ካንቺ ህይወት ምን ሰው ሊማር ይችላል? ዌል ከኔ ህይወት አንዱ ልጅን እንደ ጓደኛ አድርጎ ማሳደግ መማር ይችላል። እንደው ከእይና አንፃር እንዳጠቃላይ እንግዲህ መታገስ አይደል፣ ጊዜ መውሰድ። እሺ ልጅ በልጅነት መውለድ ነው ወይስ ዘግይቶ መውለድ ጥሩ? በእኔ ኬዝ እንግዲህ እግዚአብሔር ፈቃዱ ስለሆነ በጊዜ ተወልዳ ጓደኛ ሆናኛለች። ግን በጊዜ ውለዱ ብዬ አልመክርም። ምክንያቱም እናትነት ማቹሪቲ ይፈልጋል። ማቹር አልነበርኩም እኔ። በጣም ቤተሰቦቼ ረድተውኝ እናቴ ያገዛኝ ነው እንጂ ለብቻዬ ብቁ አልነበርኩም። ስለዚህ ሰው ማቹር ሆኖ ጊዜ ወስዶ ነው መውለድ ያለበት። እንደው ሲያድጉ አብረው ጓደኛ ሲመስሉ ደስ ይላል እንጂ ደስ ይላል። ግን ጓደኝነቱ ማምጣት ትችላለህ። እድሜ ብቻ ሳይሆን አስተሳሰብ ነው። እዚህ ጥሩ ነው። በ33 ዓመት ይወደድ ለነገሩ 15 ዓመት ሆኖ እኮ ልጅ ጓደኛ ሆኗል። ኦኬ ከዛ ግን ጥሩ ነው ያወላደድ ማለት ነው። አዎ ጥሩ ነው። ከኔ ተማሩ ማቹር ናችሁ ይወለዱ ነው። ኦፍ ኮርስ ማቹሪቲ ይፈልጋል። እግዚአብሔር መክሮኝ በቃ ትክክል ነው ማለት ነው። ትክክል ነህ። ትጠራጠር ነበር እንዴ? ጫማ አይገባኝ ምን ደስ ይላል። ሰሞኑን ነው እንግዳም ላደርጋችሁ ሳስብ
ዩቲዩብ ላይ አዲስ ስራ ጀምራችኋል። እናትና ልጅ እህታማማቾቹ ጓደኛሞቹና እናትና ልጆች እንደሱ ነው የሚሉን። ምንድነው አዲስ የጀመራችሁት አዲስ ስራ? ሲናወራት ላይፋችን ነው ህይወታችንን ነው ሪያሊቲ ነው። ሁሉም መጀመሪያ ምንድን ያደረግነው የመጀመሪያ ቪዲዮችን እንትን ልብስ ገዛን ምናምን ሪያሊቲ ነው። በቃ ሪያሊቲ ሾው ነው። ሪያሊቲ ነው። እኛ ውስጥ ያለውን ነገር እኛ ጋር ያለውን ነገር ካሜራ ፊት ማሳየት ነው። የእውነት ህይወታችንን ነው የምናካፍለው። ስትመክራት ስናወራ እቃ ስንገዛ ሚስጥራችንን ስናወራ ግን አላሳያችሁ። ስለዚህ እናትና ልጅን የውሎ አጠቃላይ ቤት ውስጥ ያለውን ቤተሰባዊ ነገር ነው። ከአቴ ጋር ማለት የኔም እናት አለች እና ኤክስፒሪየንሳችንን አዳዲስ ነገርም ስናደርግ ምን መልእክቶች ለማስተላለፍ የምታስቡት? ያው በእናትና ልጅ ሪሌሽንሺፕ ላይ ብዙ እኛ ሀገር አልተለመደም አይደል? መቀራረቡ፣ አብሮ ነገሮችን ማድረግ፣ መዝናናት፣ ስራ መስራት፣ እነዚህ ነገሮች አልተለመዱ። ግን ልጅን በጣም ያተርፋል። እናትም እኔ ከሷ በላይ እንጃ ሌላ የሚያስቀኝ የሚያዝናናኝ ሰው አለ ብዬ አላስብም። ከሷ ጋር መዋሉ በጣም ነው ኢንጆይ የማደርገው እና ይሄንን ኤክስፒሪየንስ ሼር ማድረግ እንፈልጋለን። ስለዚህ ዩቲዩብ ስማችሁ ምንድነው? ዊንታ ኤንድ ኑኑ። ዊንታ ኤንድ ኑኑ። ስለዚህ ላይክ ሰብስክራይብ እናርጋ አድርጉ እንጂ የዊንታና የኑኑን የዩቲዩብ ቻናል ላይክ ሰብስክራይብ ሼር በማድረግ ቤተሰቦቻቸውን እንድትሆኑ በአክብሮት እንጠይቃለን። አይ ደስ ይላል። ስለዚህ አሁን ፍቅር እስቲ ተገላለጹ። ለምሳሌ ምን አይነት እናት ናት ዊንታ? ግለጫ እስቲ ንገሪ። በጣም ጠንካራ ሴት ነች። እንደሷ ነው በቃ እኔ መሆን የምፈልገው። ዳይሬክት ኮፒ ነው የምፈልገው። ሮል ሞዴሌ እሷ ነች። ከማንም ምንም ሰው የኔ ሮል ሞዴል እንትና ነው እንትና ይላል። የኔ ሮል ሞዴል እሷ ነች። በጣም ጠንካራ ነች። ቤት ውስጥ አያቴም እያለች እንደ እናት ሆና ሁሉንም ነገር ፕሮቫይድ ስታደርግ የነበረች እሷ ነች። ስቲል የምታደርገው እሷ ነች። ኢቨን እርጉዝ ሆናም አሁንም ወልዳ እንዴት ነው ሁለት ልጅ አላት አይመስልም። ለሁለታችንም የሚያስፈልገን ነገር ነው የምታደርገው። ኢቨን ጊዜ ሳይኖራት let me talk to you ስላት let's go somewhere ስላት always እሺ ነው የምትለኝ። ላይክ እንደጎደለ እንዳስብ እንትን አታስብም። እና ኢቨን ቅድም ስትል ከአባቴ ጋር ለምግብ አፕ ያደረግኩት ግን እሱን ክፍተት እንዳላይ አድርጋ ነው ያሳደገችኝ። እሷና አያቴ ምንም እንደናትም እንዳባቱ ነው ያሳደጉሽ። ምንም ፊል እንዳላደርግ አድርገው ነው ያሳደጉኝ። ነበር እኮ ነው አባት እሷ እናት ትልሻለች። ስሜን አስቀይራለሁ ስርበለ በአያቴ ነው የምጠራው ነበር። ለዊንታ ነው ተጋጭ ፍቅርሽን ግለጽና እወድሻለሁ። እሺ እሷስ ምን አይነት ልጅ ናት? በጣም ምርጥ ልጅ፣ የምትመክር እንደ ጓደኛ እንደ ወላጅም የምትቆጣ፣ አንዳንዴ ትቆጣኛለች። ያምሻል እንደዚህ ይደረግ ምናምን የምትል የምታስብልኝ፣ በጣም የምትወደኝ ልጅ ናት። እና ልጄ ራሷ አትመስለኝም። ብዙ ጊዜ እንደ እህት እንደ ጓደኛ ነው የምንቀራረበው እና በጣም 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 ነው የምወድሽ። በዛው ገለጽ ይችላል። ለይና አንዳንዴ ልጅም እኮ ይባረካል ካስተዳደግን በተጨማሪ ማለት ነው። ተፈጥሯቸው ወሳኝ ነው። በጣም ፈጣን ጥያቄዎች አሉኝ። እሺ ሰዎች ተማማቾች ናችሁ ሲሏችሁ ማን ይበልጥ ይደስታል? እኔ። ስለዚህ ሁለታችሁ ማን ላይ አይደለም? ስለዚህ እሺ ማን በብዙ ጊዜ ስልኩን አይለቅም? እሷ ስልክ ላይ ነሽ እንዳዳምንሻ ያንተም ልጅ እንደሱ አይለቅም፣ ስልኩን እያየ ነው። እሺ ማን በቀላሉ ይበሳጫል? እኔ። አንቺ ቶሎ ትበሳጫለሽ? እንዴ ለሳቅም ለብስጭትም ቅርብ ነሽ እንዴ? ኢሞሽናል ነኝ። ቶሎ ነው ትግ የምለው እና እሷ ናት የምታበርደኝ። እንደውም ትያለሽ እንደዚህ እንዳቡሃ ግፍልት። ጥሩ እኮ ነው። በጣም የሚስቁ ሰዎች ቶሎ ሊናደዱ ይችላሉ ማለት ነው። ብዙ ጊዜ ኢሞሽናችን ቅርብ ስለሆነ እኮ ነው። በጣም ኢሞሽናው አንዳንዴ በቃ ብስጭት አፍንጫቸው ስለሆነ ሰዋል ቶሎ ቡግ። አይ ቶሎ ቦቅ አልልም። እሱን ያክል ግን ከአንቺ ግን እፈጥናለሁ። ከእሷ ነው ቦጋረች እንበላት። እሺ ማን ነው ብዙ ጊዜ እኔ ልክ ነኝ የሚለው?
ልክ ነኝ? በቃ እኔ ልክ። አንቺ ራስሽ ነሽ? ቆይታ ልታርመኝ ትችላለች። ከዛ በኋላ ነው የሚገባኝ እንጂ ልክ ነኝ እኔ ብዙ ጊዜ። ማን ነው በብዙ ጊዜ ምክር የሚሰጠው? ተይ እናቴ ተይ ግድ የለሽም እንደዚህ አትሁኝ፣ ይሄ ጥሩ አይደለም አይጠቅምሽም፣ አታግቢ አላለችሽ መጀመሪያ ብለሻል? እንዳገባ አትፈልግም ነበር። አታግቢ እኔን ጥለሽ አለችሽ? ኦፍኮርስ እኔም የማግባት እቅድ አልነበረኝም። መጣ እህሏውስ ወጣ ከ16 ዓመት በኋላ እህሏውስ እሱ ነው እንጂ አልነበረንም እቅድ አይደል? አብረን ነው የምናረጀው ብለን ነበር። ስለዚህ ውሃ ይጠጣ። እሺ ማን ነው በቀላሉ ሚስጥር የሚያወጣው? እሷ ናት። ምንም መደበቅ አትችልም። በቃ ኧረ አይባልም እያልኩ ነው ማስቆማት። ሰርፕራይዝ አንቺ በሰርፕራይዝ እናደርጋለን ብዬሽ እኮ በስልክ ነግረሻታል። አንድም ሰርፕራይዝ እችላለሁ። ሰርፕራይዝ ነው አንቺ የምትናገሪው። ሰርፕራይዝ አልችልም። ሰርፕራይዝ እንይዛለሁ። ሰርፕራይዝ ብቻ ነው የምትደብቂው፣ ሌላ ሚስጥር አትደብቂም። አላወራሽም ከበረ ሚስጥር። እሺ ማን ነው በቲክቶክ ወይም በዩቲዩብ ብዙ ጊዜ የሚያሳልፍ? ቲክቶክ አካውንት አለሽ? ማን የሚል? ኢናኤል የሚል ለብቻሽ? አይ ዊንታና ነው ይከፈታ። ዊንታና ነው አለ አብሮ መከፈት አለበት እኮ የዩቲዩብ እንትን። የሁለታችንም ኮንተንት ነው ያለው። it's just two different account ነው እንጂ ሁለቱም ላይ የሁለታችንም ኮንተንት ነው ያለው። እዚህም ጋር አይ በጣም አሪፍ ነው። እንግዲህ ጥያቄዎችን ጨርሻለሁ። ኦኬ እኛም ደይቆ እንዴ ጠይቁኝ እስቲ። ለምንድን ነው የጋበዝከን? ምን አነሳሳ? ለመጋበዝ ያነሳሳኝ ነገር አነጋጋሪ እናትና ልጅ ስለሆናችሁ። ኦኬ በጣም የምትገርሙ በጣም ክሎዝ የሆናችሁ፣ ያንቺም ደግሞ ይሄ የራሱ ህይወትሽ አስተማሪ ነው። በማህበራዊ ሚዲያ የምትናገሪው ነገሮች አሉ፣ ስለሱ እንድናወራ። እናንተ ደግሞ የእናትና ልጅ ፍቅር ምን ይመስላል፣ እንዴት ነው ዊንታና ልጇ እንዴት አሳደገች የሚለው ለየት ያለ ነገር ስላለ የጋበዝኳችሁ። በጣም ደስ ብሎናል። እንግዲህ ሆኖ የሚገባ ናቸው። ተገቢ ነው። ልክ ነው። በመጨረሻ ማመስገን ማስተላለፍ የምትፈልጉት መልእክት ካለ? ወይል እግዚአብሔር እናመሰግናለን። ምክንያቱም ዝም ብሎ በራሳችን ጥረት አልመጣም። እናትነት ከባድ ነው፣ ግን እግዚአብሔር ረድቶን ክሎዝ እንድንሆን ስላደረገ ስለምናወራ እና ማሚንም እናመሰግናታለን። በጣም የኔ እናት ቀላል ያደረገችልኝ እሷ ናት። ስለዚህ በጣም ለማሚ እስካሁን ነው በጣም በቃ ቀኝ እጅ ናት እሷ። እኔም ለእሷም የመጀመሪያ ደራሽ እሷ ናት። ያው በዚህ እድሜያቸው ደግሞ ክብር ነው። ያው የልጅ ልጅ አይተው ይሄን ለማሳደግ በጣም ደስተኛ ናት በእኛ። እኛም በጣም ነው የምንወዳት። ራስ ምትሰው ነገር አለ የምታመሰግኝ? ማሚ ነው አያቴ ነው። በጣም ውድድ ያደረጋታል። እንግዲህ በጣም ጥሬና አክብራችሁ እዚህ ስቱዲዮ ስለመጣችሁ በጣም አመሰግናለሁ። እኛም በጣም ፍቅራችን ያዝልቅላችሁ። አሜን። እሷን ደግሞ ለመዳር ለመኳል ያብቃሽ። አሜን። ነው የሚያስፈራ። እንዴ እንዳንቺ እንደዚህ ደግሞ 30 ምናምን እንዳትቆይ፣ መካከለኛ እድሜ ላይ ታግባ። መካከለኛ እድሜ ላይ ታግባ። ቀስ ትበል ብቻ አንቺ ግን አንቺ ለማግባት ለመዳር ለመኳል ለቁም ነገር እንድትበቃ በጣም ደስ የሚል ነው። ለብዙዎች እናትና ልጅ አስተማሪ ታሪክ ነው ያላችሁ። አዲስ የጀመራችሁ ስራ በጣም ትምህርታዊና አዝናኝ እንደሚሆን ተስፋ አደርጋለሁ። ያው ሰብስክራይብ እናደርጋለን። በርቱ። እሺ፣ እናመሰግናለን። ታንክ ዩ ቬሪ ማች። እነዚህን ደስ የሚሉ እናትና ልጅ በክብር ሸኙልኝ። በክብር ሸኙት። እናመሰግናለን። ታንክ ዩ ቬንታናሽ። ቻው 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 ቻው።